ሰበር አሳፋሪ ዜና ነው። ሙስሊም ተማሪዎች ባለባበሳቸው ምክንያት ፈተና እንዳይገቡ ተከልክለው በር ላይ ቆመዋል። ሙስሊሞች በአስቸኳይ ሼር መደረግ ያለበት ቪዲዮ ነውና በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ይሄ እየሆነ ያለው በአክሱም ወይ በጉንችሬ አይደለም። በመዲናችን አዲስ አበባ አብርሆት ቤተ መጻሕፍት የተመደቡ ተማሪዎች፣ ሙስሊም ተማሪዎች እህቶቻችን በዚህ ሰዓት ባለባበሳቸው ምክንያት ፈተና ላይ እንዳይቀመጡ ተከልክለው በር ላይ ቆመዋል። መጅሊሳችን አመቱ ሙሉ የሙስሊም ተማሪዎችን ጉዳይ በቋሚነት መፍትሄ እንዲያበጅ ስንጠይቅ ነበረ። በሐጅ ጉዳይ ላይ ፎከስ አድርጎ ጠንክሮ እንደሰራው ሁሉ በዚህ ጉዳይ ላይ ሊሰራ ይገባ ነበረ። አመቱ ሙሉ ለፍተው ፈተና እንዳይቀመጡ ተከልክለዋል። በዚህ ሰዓት በር ላይ ቆመዋል። ሙስሊም እህቶቻችን ማለት ነው። የሚመለከተው አካል እነዚህ ተማሪዎች የአመት ልፋታቸው ነውና መጅሊስም ሆነ የመንግስት አካል ይህንን ድርጊት እንዲያስተካክል አሳፋሪ ነውና በአስቸኳይ እንዲስተካከል እንጠይቃለን። ነገር ግን ተፈቅዶላቸው ቢገቡ እንኳን በስነ ልቦና ተጎድተው ነው ፈተናውን የሚሞሉት ማለት ነው። አሁንም ቢሆን የሙስሊም ተማሪዎች ያለባበስ ሁኔታ በቋሚነት መፍትሄ እንዲበጅለት እንጠይቃለን። ሙስሊም ሆነ በደልን የሚጠላ በሙሉ ቪዲዮ በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።